አደራችሁን ተጠንቀቁ። እነኚህ 4 ህልሞችን በተደጋጋሚ በህልማችሁ የምታዩ ከሆነ በሲሕር የመጠቃታችሁ ምልክት ከአላህ ዘንድ የተሰጣችሁ ነውና ራሳችሁን ለማዳን ጥረት ማድረግ አለባችሁ። እነኚህ 4ቱ ምን አይነት ህልሞች ናቸው? አብረን እናያለን። አንደኛ፣ ውሾችን በተደጋጋሚ በህልማችሁ የምታዩ ከሆነ። ሁለተኛ፣ እባብን በተደጋጋሚ በህልማችሁ የምታዩ ከሆነ በተለይ ጥቁር እባብና ትልቅ ከሆነ ይህ ሲሕሩ ጠንከር ያለ መሆኑን የሚያሳያችሁ ምልክት ነው። ሶስተኛ፣ የቀብር ቦታና ኦና ቤቶችን በተደጋጋሚ የምታዩ ከሆነ እነኚህ ቦታዎች የጂኖች መሰብሰቢያ ቦታዎች ናቸው። በሲሕር መጠቃታችሁን የሚያመለክት ነው። አራተኛ፣ ጥቁር ሰው በተለይ ይሄ ጥቁር ሰው ሊያጠቃችሁ ጉዳት ሊያደርስባችሁ ሙከራ የሚያደርግ ከሆነ ሲሕር እንዳለባችሁ በከፍተኛ ሁኔታ የሚያመለክት ነው። ሌሎችም ምልክቶች ይኖራሉ። በተለይ ግን እነኚህ 4ቱን በተደጋጋሚ በህልማችሁ የምትመለከቱ ከሆነ ለሲሕር ተጋልጣችኋልና ራሳችሁን ለማዳን ጥረት ማድረግ አለባችሁ። አሰላሙ ዓለይኩም ወረሕመቱላህ።